ሰላም ጤና ይስጥልኝ የተወደዳችሁ ክቡራትና ክቡራን ተመልካቾቻችን እንግዲህ ዛሬ ልዩ ዕለት ነው። ለመጀመሪያ ጊዜ ልዑል ዓለማየሁ ካረፈበት 146 ዓመት በኋላ ነው ዛሬ አርብ ህዳር 5 ቀን 2018 ዓመተ ምህረት በዩናይትድ ኪንግደም እና አካባቢ በሀገራት የሚኖሩ ኢትዮጵያውያንን ከአንጋፋው የኢትዮጵያ ተራድኦ ማህበር ጋራ በብሪታንያ በመተባበር ልዩ የዓለማየሁን ቴዎድሮስን የአጽም ካረፈበት ቤተ መንግስት እንግዲህ ጉዞ ልንጀምር ነው። ያው እንደምትመለከቷቸው ሁሉም ቦታቸውን እየያዙ ነው። ባስ እየጠበቅን ነው። እንግዲህ ባሱ ሲመጣ እንሄዳለን ማለት ነው። ዝናብ ሳይበግረው እንግዲህ እንደምትመለከቷቸው ከጀርባዬ ሁሉም ጥላውን ይዟል። ዝናብ እየዘነበ ነው። እንግዲህ ጉዟችንን ከቪክቶሪያ ከለንደን ቀጥታ አጽሙ ወዳረፈበት ስፍራ ላይ እንግዲህ ለመጀመሪያ ጊዜ ነው ይሄ ዝግጅት የሚዘጋጀው ማለት ነው። እንግዲህ አብራችሁን ትቆዩን ዘንድ በአክብሮት ጋብዛለሁ። ያለውን ድባብ እንግዲህ የማሳያችሁ የማስቃኛችሁ ይሆናል ማለት ነው። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ትቆዩ ዘንድ በአክብሮት ጋብዛችኋለሁ። አብራችሁን ቆዩ። እንግዲህ ጉዟችንን ልንጀምር እዚህ ባሱ ደርሷል። እንግዲህ ሰው መግባት እየጀመረ ነው። እንደምትመለከቱት ዝናቡ በጣም በኃይለኛው እየዘነበ ነው። ዛሬ እንግዲህ ጉዞ ጀምረናል። ልዑል ዓለማየሁ ቴዎድሮስን የ146ኛ ዓመት ፍታት ለማክበር በመንገድ ላይ ነን። ወደ ዊንዘር ካስል እየሄድን ነው። ካህናቶች፣ አባቶች አሉ፣ የተለያዩ ኢትዮጵያውያን ሀገር ወዳዶች አሉ። ተሰብስበን እንግዲህ ይህንን ታላቅ ቀን አክብረን ለመዋል አስበናል። እንግዲህ አብራችሁን ተጓዙ። የሚቀጥለውን ደግሞ ፕሮግራም እዛ ያለውን ዊንዘር ካስል ያለውን ደግሞ ወንድማችን አፋ እንግዲህ ያስተላልፍላችኋል በቲቪ። አብራችሁን እንድትቆዩ እንጋብዛለን።
ሰላም ምንታኖ ትንየጽሩ በእንተ ሰላመ ሰጣዊት እንታ ትሄውፅ እምርሁቅ ከመ መድበነ ማህበር ወረታቲሃ ዘበስን ለወለተ አሚናዳብ ወአርየነ እግዚኦ ሳይለከ አሌ ተመየጢተ ማርያም ሰላመ ሰጣዊት ወን ራይብኪ ሰላመ ቅዱስ ኃያል ቅዱስ ሕያው ዘኢይመውት ወለማርያም ቅድስት ተሳለነ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት ዘተጠንቀቀ ቅዱስ ተሳለነ እግዚኦ ቅዱስ እግዚአብሔር ቅዱስ ኃያል ዘንሳም ሙታነ በሳልስት ዕለት በስዋስት በመኖር ዳግም መስዋዕት ቅዱስ ስሉስ ሕያው ተሳለነ ምስለ መንፈስከ ርቱዕ ይደሉ አብርሃም በይስሐቅ በያዕቆብ ያሳለፈልን ፈጣሪያችን አቡነ ዘበሰማያት አባሁ በእንተ ዝክረ ማርያም ኦ ኢየሱስ ክርስቶስ ሥራየ ኃጢአት ወኃጢአተ ኩሉ ተስላይ አሜን። ወተቀበልዎ መላእክት በስብሐት ወበማህሌት ኢየሩሳሌም ኢየሩሳሌም ሰማያዊት ወአብእዎ
ኢየሩሳሌም ኢየሩሳሌም ሰማያዊ ወተቀበልዎ መላእክት በስብሐት ወበማህሌት ወተቀበልዎ መላእክት በስብሐት ወበማህሌት. To everything there is a season and a time to every purpose under the heaven. For us as Ethiopians, this ceremony carries profound emotional significance. It allows us to honor beloved son of our nation, far from the land of his birth, yet resting in a place of great respect. A place that is not only reserved as a resting place, but also as a meeting place for all in remembrance of Prince Alamayo Tedros. As we are nearing the end of this ceremony, I would like to express, on behalf of all Ethiopians present, our heartfelt gratitude to the honourable members of St. George's Chapel and Windsor Castle for welcoming us so warmly. We would also like to honour and express our deep appreciation to the Ethiopian Orthodox Church leaders and clergy for holding this memorial service. To the organisers and all who have worked quietly behind the scenes to ensure this ceremony was conducted with the dignity Prince Alamayo Tedros deserves. And lastly, to everyone, we are incredibly grateful for your contribution and your participation today and hope to continue this remembrance annually. የተከበራችሁ የዊንድሰር ቤተ መንግስት አስተዳደርና ማህበር፣ የተከበራችሁ መምህራንና ካህናት፣ የተከበራችሁ የዚህ መታሰቢያ ዝግጅት አስተባባሪ ኮሚቴዎች፣ ሁላችሁም በዚህ የተቀደሰ ተግባር የተገኛችሁና የተሳተፋችሁ ኢትዮጵያውያኖች በሙሉ ሁሉም ነገር በእግዚአብሔር ፈቃድ ተፈጸመ ተብሎ እንደተጻፈ ሁሉ ጊዜ ሲደርስና እግዚአብሔር ፈቃዱ ሆኖ የቅርብ ወገናችን የልዑል አለማየሁ ቴዎድሮስ 146ኛው የዕለት እረፍት ጸሎተ ፍትሐት መታሰቢያ እንዲከናወን ላደረጋችሁ ኢትዮጵያን እጅግ ታላቅ የአክብሮትና የምስጋና ልናቀርብ እንወዳለን። በቤተሰቡ በሙሉ የዊንድሰር ቤተ መንግስት አስተዳደርና ማህበር ይህ የመታሰቢያ ጸሎት እንዲከናወን ላደረገልን ቀና ትብብር በኢትዮጵያን ሕዝብ ሁሉ ስምና በቤተሰቡ ስም እናመሰግናለን። ምስጋናችን ከፍ ያለ ነው። ስለ ሁሉም ስላደረጋችሁ እግዚአብሔር ይባርካችሁ። እግዚአብሔር On behalf of the Dean and Canons of the College of St George, we have stewardship of this holy place in a place of royal power. So it's really our privilege to welcome you here as you commemorate Prince Alamayo. We know that our history is complicated, but we pray that through the grace of God and with Christ as our guide, we may come together as one people in love and peace across the world. And I hope that occasions like this are points where we can touch and grow in God's love rather than in those things that divide us and set us apart. So I hope that you go from this place with God's peace in your hearts. In the name of Jesus Christ, our Lord. Amen. Distinguished members of the Deacon and Canons of Windsor, respected staff of St. George Chapel and Windsor Castle, ladies and gentlemen, on behalf of the Ethiopian community and who have gathered here today, I would like to express our deepest gratitude
for the extraordinary kindness you have shown us. As we come to pay our respect to the late Prince Alemayehu for the first time after 146 years since his passing, we are profoundly thankful to the Office Superintendent of Windsor Castle, to the Dean and Canons, and especially to Canon Nick Brown, and his heartfelt and humble request to pray with our priestess deeply moved us. Our special gratitude also goes to Jen and to the entire team who have supported us in such a generous and thoughtful way. Your kindness is in welcoming us, granting us free entrance, accommodating more visitors than usual, preparing a special entry for our group, and offering so much support behind the scene touches us greatly. Your warmth and understanding have made this commemoration not only possible, but truly meaningful and dignified. You have shown respect not only to our history, but to our community today. Please accept our heartfelt appreciation. Thank you for standing with us as we honor the memory of Prince Alemayehu Theodros, and to our fellow Ethiopian who traveled here today. Thank you for your unity, your devotion, and your unwavering commitment to honor our history. Your presence here has given strength, dignity, and meaning to this moment for all of us. We are especially honored by the presence of Miss Giju Demise, a close relative of Prince Alemayehu and a descendant of Emperor Theodros. Your presence here today is profound honor to all of us and a powerful reminder of the living lineage we are gathered to respect. Thank you everyone. በጣም እናመሰግናለን አባቶቼ ከዛ ሁሉ ተጉዛችሁ መታችሁ ይሄን ሁሉ ስላደረጋችሁ እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። ምንጊዜም በእውነት ያለናንተ ኢትዮጵያ ያለናንተ ጸሎት ያለናንተ ቡራኬ ኢትዮጵያ እስካሁን አልቆየችም። አሁንም ጸሎታችሁ አይለየን። ሁላችሁም በእውነቱ በጣም ነው የምናመሰግናችሁ። እያንዳንዳችሁ እንደ አንድ ሰው ዴዲኬትድ ሆናችሁ የሰራችሁት ስራ ለታሪክ የሚቀር አይደለም። ሁላችሁም እዚህ ሄለን በእውነቱ አንቺ ነሽ ያገናኘሽን ሁሉን ነገር የሰራሽልን። Thank you so much. Where is Helen? Yeah, thank you so much really. ሁላችሁም ያንዳንዱ ሰው ለዚህ ይሄ ነገር ስኬታማ እንዲሆን ከሚገባው በላይ ሄዳችኋል፣ ከሚገባው በላይ ተጉዛችኋል። ከመጀመሪያው ከጽንሰቱ ሐሳቡን ጸንሳችሁ ከ146 ዓመት በኋላ እንዲከበር ያደረጋችሁ ሐሳቡን ያመነጫችሁ ወንድሞቼ እግዚአብሔር ይባርካችሁ በእውነቱ እና እሺ ሊቀጠበብት የተናገሩትን ሰምቻለሁ። ይሄ ጉዳይ የልዑል ዓለማየሁ ቴዎድሮስን ፍትሐት ልናደርግ ነው ተብሎ መልእክት ሲደርሰዎት ጤናው ጉዳይ ግን ጥሩ አይደለም ይባላል ሲሉት ባልጋም ላይ ሄጄ ቢሆን አከብረዋለሁ እመጣለሁ ስላሉን ሰምተናል እና እግዚአብሔር ይስጥልን። በእውነት ሰውን የመሰለ ሊቅ እዚህ መጥቶ ይሄንን ነገር ስለመሩልን በጣም ነው የምናመሰግነው። ሁላችሁንም እናመሰግናለን። especially Canon Nick Brown. Thank you so much really. We appreciate. Yeah, thank you. የቴዎድሮስ አምላክ አሁንም እግዚአብሔር ይስማን፣ እንደሳቸው ያለ ንጉስ ይስጠን። አገራችን ኢትዮጵያን እግዚአብሔር ይጠብቅልን፣ ይታደግልን። በዚህ በአገልግሎት ላይ የቆያችሁን ካህናትና እናንተንም መጣችሁ ያከበራችሁትን ምእመናን
ወገኖቻችን እግዚአብሔር ባርካችሁ፣ እግዚአብሔር ቀድሳችሁ። ወስብሐት ለእግዚአብሔር። የተከበራችሁ ክቡራትና ክቡራን ተመልካቾቻችን እንግዲህ ይህ የልዑል አለማየሁ አስክሬን ያለበት ነው። በጣም እጅግ እንግዲህ ሴኩሪቲ በሆነ ቦታ ላይ ነው ያለው። እንግዲህ በደንብ እንድንል ቦታው እንደምታዩት ማለት ነው። በጣም ደስ የሚል ፕሮግራም ነው። አሁንም እየተከታተላችሁ የምትገኙት ቀጥታ ከዚሁ ከቤተ መንግስቱ ነው ማለት ነው። አብራችሁኝ ነው። My name is Afomia. Semaine Afomia now. Today as you guys can know, we've been at the castle to see Ethiopian history on Adamayo. So it was really fun. It was really nice to see my country's history. It was really nice to see our culture, our history, our religious history into one. It was like 10 out of 10, an infinity out of 10 experience. It was really nice. I would definitely recommend. It was really fun. And it was really like emotionally very significant because, you know, it's like 146 years of great history. So it was very emotional, very happy. I can't explain in words. So I'm like the younger generation. It was really nice to see it in a face-to-face kind of way. And I absolutely loved it. And it's definitely a memory, a good memory for me. And by the way, if I know you on the internet and you're watching this with your family or whatever, definitely send you some. Actually, no, I won't send anything, but like, yeah. Thank you. Bye now. እንግዲህ ወተናል። ጥበቃዎቹ እነዚህ እንግዲህ ያው እንዴት እንደሚጠበቅ እዩት እንግዲህ ደግሞ የምግብ ሰዓት ነው። በጣም የሚገርም ምግብ ነው። ማርያምን በስመ አብ እንግዲህ ጉዟችንን ጨርሰን አሁን ደግሞ ወደ ባሳችን እየሄድን ነው ማለት ነው።